ስለ መልካም ስብዕናስ ምን ይነግሩናል አባቴ? ከልብህ በመነሳሳት የምታደርገው ነው። ስብዕና ማለት ሥጋህ ለመኖር መስራት እንዳለበት ሁሉ ነፍስም ሁሌ አምላኳን ማመስገን አለባት። ካልሆነ ግን በሰይጣናዊ አስተሳሰቦች ትጠቃለች። ስለ ምንኩስና ስብዕናስ? ራስን ዝቅ ማድረግ። ራስን ዝቅ ማድረግ ነው ማለት ነው ትልቁ ስብዕና? ራስን ከፍ አድርጎ መመልከት ከኃጢአቶች ሁሉ የከፋ ነው። በመላእኮች ዘንድ መከፋፈልን የፈጠረውና ሰይጣንንም ከሰማይ ወደ መሬት የጣለው ይህ ባህሪ ነው። ነገር ግን ራስን ዝቅ ማድረግ የሰውን ልጅ ከመሬት ወደ ሰማይ ከፍ ያደርገዋል። ለዛም ነው ራስን ዝቅ ማድረግ ትልቅ ስብዕና የሆነው። ነገር ግን ራስን ዝቅ ማድረግ እንዴት ነው የሚቻለው? ሁሌም ኃጢአተኛና በእግዚአብሔር ፊት መልካም ነገርን ያላደረግን መሆናችንን ማስታወስ ይኖርብናል። በአርምሞና በትካዜ ስለ በደላችን መተከዝ ይኖርብናል። መዋሸትን ተዉት። ስለ መጥፎ ነገሮች አታውሩ። በፍጹም ከዕድሜ ታላላቆቻችሁ ጋር አትገዳደሩ። ሁል ጊዜም ይቅር በለኝ ማለትን ተለማመዱ። ከዛም ነው ኃጢአትን እንዳትሠራ የሚያስችልህን ራስን ዝቅ የማድረግ ስብዕና የራስ ማድረግ የምትችለው። ለዚህም ነው ቅዱስ መጽሐፍ ከጥፋት በፊት መኩራራትናም ከመውደቅ በፊት ማናለብኝነት ይቀድማል። ሌላም ነገር ንገረን አባ።